እኔ የምለው ጅብ በማታ እንጂ በቀን ይወጣል እንዴ? ምን ላድርግጥ ኑሮ ከበደጥ በማታ ብቻ ተፍተፍ ማለት አያዋጣም ብዬ ቀንም መውጣት ጀምሬያለሁ። ሰላም ቤተሰብ የኔ ጌታ እንደዚህ ቢግፉትን አዲስ አበባ ውስጥ ስታዩ ምን ተሰማ? እንኳን ደህና መጣ ወንድሜ። አሁን በመጨረሻ አከበሩኝ። የሀገር ውስጥ ዝነኛ ነኝ። ድሮ ጫካ ነበር የምኖረው አሁን ቦሌ ነኝ። እውነተኛ ህይወቴ ገና ተጀመረ። ጫካውን እርሱት አልመለስም። የአዲስ አበባ ሴቶች ደስ ይሉኛል። ይቅርታ እጄን አልተጠቀምኩም ግን ቅጠል ነበር የምበላው። አሁን ፍርፍር ነው የምበላው። ፍርፍር ጫካ ውስጥ ሀበሻ ምግብ ቤት ካልከፈተ ያቺ ድሮ አብራችሁ ጥግ ላይ ትቀመጥ የነበረችው ልጅ አሁን የት ሆና ነው? ምን ነካው? እድሉን አባከነ። ወንድሞቼ ቲክቶክ ስትመለከቱ ከርማችሁ የደሞዝ ቀን ሲመጣ አትደናገጡ። የምርጫው አሸናፊ ከሆኑ ለኢትዮጵያ ህዝብ ምን ያደርጋሉ? ሁሉንም ኢትዮጵያውያን በአንድ ግዙፍ አውሮፕላን ጭኜ ወደ አሜሪካ ወስዳቸዋለሁ። አንዳንዶቻችሁ በኮሜንት ወደ ጫካ ተመለስ ሰለቸከን ያላችሁ ነው። ከፈለጋችሁ እናንተ ገቡ። እኔ እዚህ ተመችቶኛል። ቀልድ ልንገር ቆይ አንዱ እግዚአብሔር ሆይ እባክህ እንደ ኤቢ ማርሻል አድርገኝ እያለ ነበር አሉ እና ፈጣሪ ምን አለው? You can dress like a pro but your trade will blow. Emotional damage. ትናንት እኔን ሞኝ እያለ ሰድቦኝ ነበር። ከተነሳብኝ ማንንም አልሰማም። በዚህ ጨርጫሳ ሽማግሌም አልሰደብም። ማንም እንዳይገላግለ። እንዴት ነው 10 ብር ማውጣት የማልችለው? የኔ ብር አይደለም እንዴት? የመኪና መንገዶች እየተበላሹ ነው። በዚህም ምክንያት ብዙ ሰዎች ጉዳት ደርሶባቸዋል።